በባለፈው ቪዲዮ ከውርስ ሀብት በኑዛዜ ወላጆች ልጆቻቸውን ስለሚነክሩበት ሁኔታዎች አውርተን ነበር። እዚህ ጋር እንደምታዩት አንድ ወንድማችን የጠየቀን ጥያቄ ምክንያቶቹ ምን ሊሆኑ ይችላሉ? አልረዳኝም፣ አልደገፈኝም ከሚሉት ውጪ ታዲያ ሌላ ምክንያቶች ምን ሊሆኑ ይችላሉ የሚል ጥያቄ ጠይቆኛል። በፍትሐብሔር ሕጋችን 838 እንዲሁም ደግሞ 840 ላይ ከውርስ ሀብት መነቀልን በሚመለከት ወይንም ደግሞ ከውርስ ሀብት ያልተገባ ስለመሆን በሚመለከት አንዳንድ ነገሮችን ያስቀምጣል። ያም ማለት አንድ ሰው ለውርስ ሀብት በኑዛዜ እንኳን ቢተላለፍለት አሊያም ደግሞ በሌላ እንኳን ቢተላለፍለት ያለ ኑዛዜም ቢሆን ከውርስ ሀብት ሊነቀል የሚችልባቸው ወይም ደግሞ የዛ ውርስ የማይመለከተው ወይም ተገቢ የማይሆንባቸው ምክንያቶች አሉ። ከነኚህም ውስጥ አንዱ እና ዋነኛው እንግዲህ በሟቹ ወይም ደግሞ በልጁ አሊያም ደግሞ ወደ ላይ በሚቆጠሩ በእናት በአባቱ ላይ የግድያ ሙከራ አስቦ የግድያ ወንጀል የፈጸመ መሆኑና በዚህ የግድያ ወንጀል የተጠየቀ መሆኑ ወይም የተቀጣ መሆኑ። ሌላኛው ደግሞ ሙከራም አድርጎ ከሆነ በዚህ የሙከራ ወንጀል የተቀጣ ስለመሆኑ ነው። ከዛ ውጭ እንግዲህ በሐሰተኛነት ወይም ደግሞ በሐሰተኛ ምስክርነት ሰጥቶ ከነኚህ ቅድም የጠቀስኳቸው ወደ ላይ የሚቆጠር ወይም ወደ ጎን የሚቆጠር ወደ ታች የሚቆጠር ልጅ፣ አባት፣ እናት የመሳሰሉትን ከ10 ዓመት በሚበልጥ እስራት ሊያስቀጣ በሚችል ወንጀል ምስክርነት ሐሰተኛ ምስክርነት ሰጥቶ አስቀጥቷቸው እንደሆነ ለዚህ የውርስ ሀብት የተገባ አይሆንም ማለት ነው። ስለዚህ እነኝንና ተያያዥ ሌሎችም ምክንያቶች አሉ። ለዛሬው ግን ይሄን ያህል ካልኩኝ ይበቃኛል። መልካም ቀን።